የኛ ሰው የሚወድህ ሞታ ወይ ከሱ ስታንስ ነው ወይ ስትሞት ነው። ካልሆነ አይወድህ። በባ ወፈርታልክ አራ አይትሜት ዶንት ብሎ ነው ምንድነው ምን አግንቶ ነው ከሳታልክ ኤዲሲ ይዞት ነው ይላል። ገብቷል። ትንሽ ሰርተ ገንዘብ ካገኘህ የትዱ አስጠንቁሎት ነው ይላል። ይሁን ጅብ ጋልቦ ነው ይላል። ጅብ ጋልቦ ሀብታም ከሆነ 17 ጅብ ነበር የምጋልበው። በኮንጎ ጫማ ለድን በኮብራ ነበር የምሄደው ነው ማለት ገባ። ጅብ ተጋልቦ ሀብታም ቢኮን ኑሮ 17 ጅብ ነው የምጋልበው። በኮንጎ ጫማ ለድን በኮብራ ነው የምሄደው ነው ማለት የምሬን እኮ ነው። ክርስቶስ ባለንጋጭ እየጠበጠብን ነበር ምን ጋልበው እኮ። እስኪ እውነት ክርስቶስ ምስክሬን ጅብ ጋልቤ ሀብታም መሆን ከሆነ 17 ጅብ ጋልባለሁ። ከድህነት መውጣት እፈልጋለሁ። እኔ በኮንጎ ጫማ ለምን እሄዳለሁ? ጅብ ጋልቤ ሀብታም ተሆንኩኝ 77 ጅብ ነው የምጋልብልህ ነው ማለት ንገረው እና እየቀያየርኩ ነጭ ነሽ አንበሰን የለም ጅብ ጋልቤ ሀብታም ተሆንኩኝ። እንደዚህ አይነት የወደቀ አነጋገር የወደቀ አስተሳሰብ የሚያስቡ ሰዎች እነዚህ አይጠቅሙ። ገባ። መጀመሪያ ስራ የሚሰራ አይምሮ ስራ ለመስራት እኮ አይምሮ ማመን አለበት። የተሸነፈ አይምሮ ወደ ስራ ብገባም ውጤት የለውም ማለት ነው። ወፈርታል ከራራራ ምኑን በልቶን ነው ወንድ ትንሽ ገንዘብ ታገኘ ጅብ ጋልቦ ነው 17 ጅብ ነው የምጋልበው ሀብታም ተሆንኩ ጅብ ጋልቤ ምን ችግር አለ? ለምን በድህነት ሞታለሁ? አጉሩ እስከሚበን ነው ቂጡን ገርፈ ምን ጋልበው ለምን ገጣባ እስከሚያወጣ ነው እንጂ እንዲህ እየለበለበ ትለጠልጠዋለ። በዚህ ልጓም ይዘክ የቀኝ ቂጡን ትለጠልጠዋለ። እንደውም አምቡላ ታውቃለህ አይደል? እንደውም የምጋልበው ያተላ ያረቅ የሚወጣበት አምቡላ ተላላ ሰከር አረቄውን ጠረጌ እሱን አተላ ምንም ስለሚበላ የአልኮል ንክክር ያለው ነገር አተላውን አግብጬ ሲወጣበት እንዳለ አገር ጋልቦ ነው የሚሄደው። ኮብራ በለው ኮብራ። እንደዛ አድርጌ ነበር የምጋልበው አልኩ። የጎጃም ህዝብ ሰርቶ ሲቀየር ጎጃሜ ቡዳ ነው ይላል። ኧረ እባክሽ ቡዳ ነው ልታስጠነቁሉ ሄደሽ ነው ቄስ ነው ነው ይኸውልህ ቄስ ሌባ ነው ንገረው ታቦት ጎጃሜ አየው። ታቦት እኮ የድሮ ቅርስ ቢገኝ ራሱ ከ30 ሺህ ብር በላይ ያወጣል። እንግዲህ የወርቁ አይተህ ነው የኦይል ካምፓኒ በስንት ታቦት ነው የተሰራው? ራሱን የሚሸውድ ህዝብ ማለት የኛ ራሱን የሚያታልል አስረግጠህ ንገረው። የነዚያች ልጅ ራሱን የሚያታልል ይኸውልህ አሁን ለምሳሌ ይኸውልህ ሞታ ለጥልጣው በዚህ ጉዳይ ላይ ለጥልጣው ይኸውልህ ቄስ ሆዳም ነው ይሉታል። ልንገር ቄስ ሆዳም ነው ይሉታል። ሰርቶ የሚያበላው እኮ ራሱ ነው ሆዳም ነው ያለው ሰው እኮ ገብቶሃል? ሰርተህ እያበላኸው ሆድ እኮ ነው ይበላል። ሆዳም ነው። ማን ነው ሰርቶ የሚያበላው? መጀመሪያ ቄስና ብላ ብሎ አርዶ የሚያበላው ማን ነው? ራሱ የሚለው። ስለዚህ ታዲያ እንዴት ነው ሆዳም ትለዋል? እያበላኸው ገላ ይበላ ነው። አብልተህ ታመዋለህ ወይ? እንደንቆሮ ማህበረሰብ ይኸውልህ ስለ ዶኮ እኔ እግዚአብሔር ምስክር ይኸውልህ እርጋጠው ቆሻሻ እንደዚህ አይነት ሰዎች በጣም አስቸጋሪ የሆኑ ሰዎች ናቸው። ለራሳቸው ማሳባቸው የኮሰመነ ሰርተው መቀየር የማይችሉ ሰውን በሰው የማጋጩ ብሔርን ከብሔር የሚያጋጩ በጣም አደገኛና ተንኮለኛ ሰዎች ናቸው። እንደዚህ አይነት ሰዎች አስፈላጊም አይደሉም። ስለዚህ ይሄ አሁን እንደ ጆከር የተባለ እንደ ፍየል ጠባቂ ብላችሁታል እናንተስ አንዴ እረኛ ኦሮሞና አማራን በማጋጨት እየተሳደበ ገንዘብ ለሚሰበስበው ነገር ይሄ አስፈላጊ አይደለም።